ሰላም ውድ የብረቴክ ቲዩብ ቻናል ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላም ብያለሁ። ሰሞኑ በየሶሻል ሚዲያ ላይ የሚታዩት የህፃናት ፎቶ ወደ ቪዲዮ እንዴት እንደሚቀየር አሳያችኋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁት ላይክ፣ ለወዳጅ ዘመዶቻችሁም ሼር በማድረግ ከኛ ጋር አብራችሁን ቆዩ። በያላችሁበት ሰላም ብያለሁ። ከቪዲዮ ጋር ደህና ቆዩ። እና ፎቶ እንመርጣለን። ፎቶ በየትኛው ፎቶ ነው መስራት የምንፈልገው? ፎቶአችንን ወደ ቻት ጂፒቲ እንልካለን ማለት ነው። እኔ አሁን እዚህ ጋር እንደምታዩት እቺን ፎቶ ለቻት ጂፒቲ ልኬ ቼንጅ ቱ ቻይልድ ሞድ አልኩ። ከዛን ቀጥታ ምን ያደረገ መሰላችሁ? የቻናሌን ስም ከየት እንዳመጣ እኔ በጣም ገርሞኛል። ከየት እንዳመጣ ብረቴክ ቲዩብ ብሎ እዚው ከነ ጀርባ በራፉ ላይ ጽፏል ማለት ነው። ከበር ጀርባ ላይ ጽፏል። እና እኔ ግራ ገባኝ። ገርሞኝ ምን አልኩ መሰላችሁ? ከየት ነው ይሄንን የቻናልን ስም እንዴት አወቅ ብዬ ቻት ጂፒቲን ጠየቅኩ። እንዴት አወቀ ሲጀመር? እኔ ወይ ቻናሌን ከዚህ በፊት ስለ ቻናሌ በዚህ ቻት ጂፒቲውን አናግሬ አላውቅም። ግን እንዴት እንዳወቀ እኔ እንጃ። ከዛን ሲጠይቃት ከየት ነው ያወቅሽው ምናምን ብዬ ሲጠይቃት ቻት ጂፒቲው ምን አለች? ከዚህ በፊት ይሄንን ፎቶ በዩቲዩብ ላይ ለቀሃል እና ሳስታውስ 2025 ሃፒ ኒው ይር ብዬ ይሄንን ፎቶ እዛ ላይ ፖስት አድርጌያለሁ ማለት ነው። ከዛ አይቶ ነው ባይገርማችሁ፣ ከዛ አይቶ ጻፈው ማለት ነው። ከዛ ምን አደረኩ? እቺን ፎቶ ራሱን ወደ ቻይልድ ሞድ ብሮድካስት ስቱዲዮ ውስጥ ያለው ህፃን ቀይር ምናምን ብዬ ከዛን አሪፍ አድርጎ ቀይሮልኛል ማለት ነው። ብረቴክ ቲዩብ ብሎ እዚህ ጋር ራስን ፎቶ አስተካክሎ ህፃን አድርጎ እዚህ ጋር አስቀምጦልኛል ማለት ነው። እሱን ወስደን ምን እናደርጋለን? ወደ ዌብሳይቱ እንሄዳለን። ይሄንን ፎቶ በመውሰድ ወደ ዌብሳይቱ ሄደን ወደ ቪዲዮ መቀየር እንችላለን ማለት ነው። የሚያስፈልገን ይሄንን ፎቶና አውዲዮአችን እንዳወራ የምንፈልገው አውዲዮ እናስገባለን ማለት ነው። እና እዚህ ላይ ማወቅ አለባችሁ ነገር አውዲዮ ወይም ማለት በአንድ ማዘጋጀት የምትችሉት ቪዲዮ ከ15 ሰከንድ በታች መሆን አለበት። እና አውዲዮን በየ15 ሰከንዱ ቆራርጣችሁ ማስቀመጥ ኦርደር አስይዛችሁ አስቀምጦ መጀመሪያ። ምክንያቱም አንድ ቪዲዮ ጀነሬት ለማድረግ 15 ሰከንድ ብቻ ነው። ስለዚህ በ15 ብዙ አዘጋጅታችሁ ታስቀምጣላችሁ ማለት ነው። እና ለማሳየት አክል ስለሆነ 15 ብቻ የሆነች አንድ ኢንትሮ ነገር ሰራለሁ። ይህ ከዚህ በፊትም ያዘጋጀሁት ቪዲዮ አለ፣ በጀነሬት ያስደረግኩት ቪዲዮ አለ። እሱንም አሳያችኋለሁ። እና ምንድነው ሌላ ያው እዚህ ላይ እንዳያችሁት ነው ቻት ጂፒቲ ላይ ፎቶን በማስገባት ወደምትፈልጉት ካራክተር እንዲቀይርላችሁ የካራክተሩን ስክሪፕት ትጽፍለታላችሁ ማለት ነው። ታስገባላችሁ። ከዛን ወደምትፈልጉት ካራክተር ይቀይርላችኋል። ከፈለጋችሁ ወደ ሽማግሌ፣ ወደ አረጀ ሰው፣ ከፈለጋችሁ ህፃን፣ በቃ የምትፈልጉትን ነገር። ስለዚህ ከዚህ በኋላ እንዴት አድርገን ወደ ቪዲዮ እንደምንቀይር በዌብሳይቱ በኩል አብረን እናያለን። እንደምታዩት ያው ፎቶ አለን፣ አውዲዮ ማዘጋጀቻለሁ። ወደ ዌብሳይቱ እንሄድ እና ፎቶውንና ድምጻችንን ካስተካከልን በኋላ ምን እናደርጋለን? ሁለቱ ከተዘጋጁ ወደ ዌብሳይቱ እንገባለን። እና ወደ ጎግል ክሮም በመግባት ወደ ዌብሳይቱ እንገባለን። የዌብሳይቱ ስም ሄጂን ይባላል። እና ሄጂን ዶት ኮም በማለት እንገባለን ማለት ነው። እና ዌብሳይቱ ላይ ከገባን በኋላ ምንድነው የምናደርገው? እዚች ጋር እንደምታዩት ታች ጋር ቪዲዮ ፎቶ ቱ ቪዲዮ ዊዝ አቫተር አይቪ የሚል አለ። እዚህ ጋር ኒው የሚል አዲስ ፊውቸር ነው። ከዚህ በፊት ይሄንን ዌብሳይት ላይ አልነበረም። እና ምንድነው እዚህ ጋር እንገባለን ማለት ነው።
ከዛን መጀመሪያ ላይ እንደምታዩት አፕሎድ ፎቶ ኦር ድራግ እንደ ድሮፕ ሂር ይላል። እዚህ ጋር ፎቶችን እዚህ ጋር እናስገባለን። ከዚህ በፊት ያዘጋጀሁት ፎቶ እቺ ናት ማለት ነው። ሰለክት አድርጌ ደን ይላለሁ። ደን ካልኩ በኋላ ይኸው እንደምታዩት ፎቶ በትክክል ገብቷል። ከዛ በኋላ አውዲዮአችን ይቀራል ማለት ነው። ካልሆነ አውዲዮ ከሌለን ስክሪፕት መጻፍ እንችላለን እዚህ ላይ። እኔ ግን አውዲዮ ስላለኝ እዚህ ጋር ምንድነው አፕሎድ አውዲዮ ሪኮርድ የሚለው አለ። ምንድነው የማደርገው እዚህ ጋር እንግዲህ ይኸው እዚህ አፕሎድ ፋይል የሚል አለ። እዚህ ውስጥ በመግባት ሄጄ አውዲዮን መርጣለሁ ማለት ነው። እና ይኸው አውዲዮ እዚህ ጋር አለ። አውዲዮን መርጣለሁ። አውዲዮን ከመረጥኩ በኋላ ይኸው አፕሎድ እያደረገ ይገኛል። አድርጎ ከጨረሰ በኋላ ጀነሬት ቪዲዮ እንላለን ማለት ነው። ምንድነው የሚለው ቪዲዮ አውዲዮ ከ15 ሰከንድ በልጧል እና የአውዲዮአችን ዱሬሽን ከ15 ሰከንድ በታች መሆን አለበት። ስለዚህ ወተን ሄደን አውዲዮን ካት እናድርገው። እና እንደምታዩት አውዲዮአችን ሰላም ውድ የብረቴክ ቲዩብ ቻናል ቤተሰቦች እንደምንቆያችሁ በያላችሁበት ሰላም ብያለሁ። ሰሞኑ በየር አሳያችኋለሁ። ሰላም ውድ የብረቴክ ቲዩብ ቻናል ቤተሰቦች ምንድነው የምናደርገው? ሴቭ እናድርግና ሄደን እንደገና እንጫነው እና ካስተካከልን በኋላ ኦልሬዲ እንግዲህ ድጋሜ ነው የሚያስመርጠን ከዌብሳይቱ ወተን ስለቆየ ማለት ነው። እና እንደ ቅድሙም እንደነገርኳችሁ ፎቶ ቱ ቪዲዮ ዊዝ አቫተር አይቪ የሚለውን እንመርጣለን። ከዛን ፎቶአችን ወረን እንግዲህ እዚህ ላይ ሰለክት አድርገን ደን እንላለን። ከዛ በታች በኩል አውዲዮ አፕሎድ የሚለው ከዛን አውዲዮአችን ከ15 ሰከንድ በታች መሆን አለበት ነው። አውዲዮውን እንመርጣለን። ከዛን እንግዲህ አሁን ኦልሬዲ አፕሎዲንግ እያለ ነው። አፕሎድ እናደርጋለን። አፕሎድ አድርጎ ጨርሷል። እንግዲህ ይኸው አድ አውዲዮ እንላለን። ከዛን ከታች ጀነሬት የሚላለ ጀነሬት ዘ ቪዲዮ እንደምታዩት ቪዲዮውን ጀነሬት እያደረገልኝ ነው። እንግዲህ ያው ቪዲዮአችን አብረን እናያለን። ላይን ፎር ፕሮሰሲንግ እያለ ነው። ከዚህ በፊት የሰራሁት ቪዲዮ አለች እዚህ ታች ጋር ቪዲዮውን አሳያቸዋለሁ እንዴት እንደሰራው። አሁን ላይ ቪዲዮ ባይኖረኝም ቪዲዮ አውትፑቱ እንዴት እንደሚመስል እዚህ ላይ በኋላ አሳያቸዋለሁ። እንግዲህ ቪዲዮአችን ጀነሬት እየተደረገ ነው። አሁን 20% አልቋል ማለት ነው። አውትፑቱን እንጠብቀው። ዋው እንግዲህ ቪዲዮአችን ጀነሬት ተደርጎ አልቋል። እስቲ ምን እንደሚመስል አብረን እንያ። ዳውንሎድ እናደርጋለን። በዚህ በቀኝ በኩል ከላይ 3 ነጠብጣብ አለች። ቪዲዮ ሲነጋ ይመጣል ማለት ነው። እሱን ነክተን ዳውንሎድ የሚለው እነጋለን። ከዛን ዳውንሎድ የሆነው አልቋል። እስቲ ኦፕን እንበል። ሰላም ውድ የብረቴክ ቲዩብ ቻናል ቤተሰቦች እንደምንቆያችሁ በያላችሁበት ሰላም ብያለሁ። ሰሞኑ በየሶሻል ሚዲያ ላይ የሚታዩት የህፃናት ፎቶ ወደ ቪዲዮ እንዴት እንደሚቀየር አሳያችኋለሁ። እና እንግዲህ እንዳያችሁት ነው። መጀመሪያ ምንድነው የምታደርጉት? ፎቶአችሁን በቻት ጂፒቲ ወደምትፈልጉት ካራክተር ትቀይራላችሁ። ከዛን ወደ ዌብሳይቱ በመምጣት እዚህ ላይ ፎቶአችሁንና ድምጻችሁን ታስገባላችሁ። በቀላሉ እንዲህ ይቀይርላችኋል ማለት ነው። እና ለቻናላችን አዲስ ከሆናችሁ ሳብስክራይብ አድርጉ። ቪዲዮን ደግሞ ከወደዳችሁት ላይክ በማድረግ ለወዳጅ ዘመዶም በማስተላለፍ እንግዲህ ቻናላችን እንዲያድግ ይተባበሩን። እና ያው ያያችሁት ይህን ይመስል ነበር። ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ደህና ቆዩ።